አንቺ ደሞዜ፣ አንቺ የደሞዜ እንዴት አለሽ? ደህና ሰንብተሻል? አንቺ ደሞዜ፣ አንቺ የደሞዜ ስለ አንቺ ካሰብኩኝ ያለብኝ ትካዜ ደሞዝ ስንት ነው ብለው ሲጠይቁኝ እኔም አስብና የኔማ የደሞዝ እርካታ ነው እያልኩ እሸከመዋለሁ እንደ 9 ወር እርጉዝ። ጤና ባለሙያ በጣም ያልታደልከው ደሞዜ እርካታ ብለህ የተኛኸው እርካታው ተመቸህ እንዴት ሳየኸው? ጤና ባለሙያው እስኪ ልጠይቅህ፣ ኑሮህን ንገረኝ እንዴት እንደቆየህ። የቤት ክራይ መክፈል ከቶስ ተችሎሃል? ለአስቤዛ የሚሆን ገንዘብስ ተርፎሃል? ትምህርት ቤት ክፍያ ለልጆችህ በቅቷል? መዝናናቱ ሲቅር ሻይ ቡና ትላለህ? በዓመት አንድ ጊዜ ልብስ ትቀይራለህ? መኪናና ቤትስ በህልምህ አይተሃል? በእውንማ መቼም ይሳለቁብሃል። የሀገር መሪ ሆነን ዙፋን የምናሞቅ እርካታ እያል በእኛ የምትሳለቅ እርካታው ይቅርና ደሞዜን አትስረቅ። ደሞዜን ጨምር ምክንያት አታብዛ፣ የወዜ ውጤት ነው አይደለም የዋዛ። ባርነት የሚባል በእኛ ዘመን በስቶ በደሞዝ ገመድ ማንነቴን ገዝቶ ነፃ ወጣለኝ አይኑን በጨው ቀብቶ። እናማ ደሞዜን እርሷም የደሞዜን መልሱልኝና ላገልግለው ህዝቤን፣ መልሱልኝና ላገልግለው ህዝቤን። አመሰግናለሁ። የደሞዜን እስኪ መልሱልኝ።